የችግሮቹ ውስብስብነት አብይ ብቻውን ሊፈታው አይችልም። የችግሮቹ ውስብስብነት እንዳው የሚያበዛው ብቻውን ለመፍታት መሞከሩ ነው። የዛሬ 4 ዓመት እድል ነበረው ለማድረግ። አሁን የተዋናዩ ብዛት የውስጥም የውጭውም ተዋናይ ብዛት የማህበራዊ ኢኮኖሚያዊ ሴኩሪቲ ክፍተቶች ስፋት የሁሉን ተሳትፎ ይጠይቃል። የገዢ ፓርቲ ተሳትፎ ደግሞ አሁንም ከፍተኛ ነው። ስለዚህ ገዢ ፓርቲን በማግለል ባሱን ከጫካ እናወጣለን የሚለው የሚያሰራ አይመስለኝም። እኔ ኦነስት ነገር ነው የምነግራችሁ። they have to be forced to be part of the solution. they don't have to be begged. ሲቹዌሽኑ ዴማንድ ያደርጋል። አሁን ምንም ደግሞ አማራጭ የላቸው። የኢኮኖሚ ኮላፕሱ የተለያዩ ነገሮች የነሱን ተሳትፎ ይጠይቃል። ግን አሁን እንደሚሉት 30 ዓመት እንገዛለን እንደዚህ የኢትዮጵያ ብልጽግና በእነሱ ስር እየመጣ አይደለም። የኢትዮጵያ መከራ ነው የመጣው። the best Abiy can do for Ethiopia is in the war. ሌጋሲ መታወስ ከፈለገ አብይም ብልጽግና በዛ ሀገር ውስጥ እስካሁን ያደረሱትን በደል እስካሁን ያመጡትን ቀውስ የዛን ህዝብ መካስ ከፈለጉ ጦርነት ማቆም ግዴታ ነው። ጦርነት ካቆሙ አትሊስት ሌሎች ችግሮችን ለመፍታት እንችላለን። ካልሆነ ግን ያጥፍቶ ጠፊ ፖለቲካ ነው የሚሆነው። እዛ ላይ ማበረታታት አንፈልግም። የሽግግር መንግስት ሌላው ተያይዞ የሚመጣ ነው። የዛሬ 4 ዓመት ስለ ዲሞክራሲ ነበር የምናወራው። አክቹአሊ የዛሬ 2 ዓመት ስለ ትራንዚሽን ሮድ ማፕ ነበር የምናወራው። አሁን ስለ ትራንዚሽን ሮድ ማፕ ማውራት አልችልም፣ እኔ አልፈልግም። ምክንያቱም ወደ ኋላ ሄደናል። አሁን የፒስ ሮድ ማፕ የሰላም ሮድ ማፕ ነው የሚያስፈልገን። ሀገሪቷን ከገባችበት ብዙ ጦርነቶች አትሊስት ሲዝ ፋየር ከተደረሰ በኋላ ከፒስ ሮድ ማፕ በኋላ የሽግግር ሮድ ማፕ ይመጣል። ግዴታ ነው ወደዛ መግባት። አቮይድ ሊያደርጉት አይችሉም። ተመርጠናልና እንደዚህ ዳዝንት ወርክ። ስለዚህ የፒስ ሮድ ማፕ ሊኖራቸው፣ ያ ደግሞ የነሱ ብቻ ሳይሆን የሁላችንም ኮንትሪቢዩሽን ያስፈልጋል። ከዛ ፒስ ሮድ ማፕ ውስጥ የመጀመሪያው መሆን ያለበት በትግራይም በኦሮሚያም ያለውን ጦርነት ሲዝ ፋየር ላይ መድረስ አለባቸው። መልቲ ትራክ ቅድም በኦሮሚያ ስገልጸው ነበረ። መልቲ ትራክ የሆነ ከትግራይ ጋር እየተደረገ ያለው ድርድር ሳይመልቲነስሊ ከኦሮሚያም ጋር ኦሮሚያ ካሉ ኃይሎች ጋርም በኒሻንጉል ካሉት ጋርም ማድረግ ያስፈልጋል። እነኚህ ትራኮች አንድ ላይ ሄደው ሜይ ቢ year 2 years from now አንድ ላይ ይመጡና ናሽናል የሆነ ሮድ ማፕ ራሽናል የሆነ ኔጎሺዬሽን ውስጥ መግባት እንችላለን። ፕሊዝ አሁን ያለው ነገር ቲዮሬቲካል አይደለም። ውጪም ያላችሁ አክቲቪስቶች እንደ ድሮ አትዩት። በጣም ኮምፕሊኬትድ ዌቭ ኦፍ ኮንፍሊክት እየተፈጠረ ነው እዛ ሀገር። የተዋናዮቹ ብዛት ከ2 ዓመቱ ስናይ አሁን በጣም በዝቷል። የዛሬ ዓመት ደግሞ ይሄን ጦርነት ማናቆም ከሆነ የዶሜስቲክ ተዋናዩም የኤክስተርናል ተዋናዩም እየጨመረ ነው የሚሄደው። ተዋናዩ በጨመረ ቁጥር ውስብስብነቱ እየጨመረ መፍትሄ ለማምጣት እያስቸገረ ነው የሚመጣው። የትግራይ ወንጀል አሳነሳችሁት፣ አላሳነስ ነው። እኛቸው እጃችን በካቴና ታስሮ ፍርድ ቤት ቆመን አንሰማም። ይሄን ፍርድ ቤት አንሰማውም። የትግራይ ሴቶች እየተደፈሩ የትግራይ ህዝብ እያለቀ አንሰማም ይሄ ፍርድ ቤት ብለን እኮ ረግጠን የወጣን ሰዎች ነን። we are principled in our stand። ነገር ግን አሁን ተነስቶ የሚነሱ ነገሮች አሉ። ለማሳነስ ሳይሆን ችግሩ ትግራይ ላይ ብቻ አይደለም ያለው፣ ተስፋፍቷል። አማራ ክልል ላይ ከፍተኛ ጉዳት ደርሷል። አፋር ላይ ከፍተኛ ጉዳት ደርሷል። ኦሮሚያ ውስጥ ከፍተኛ ጉዳት እየደረሰ ነው። ቤኒሻንጉል ውስጥ ጉዳት እየደረሰ ነው። ቅማንት ላይ ጉዳት እየደረሰ ነው። ስለዚህ ሆሊስቲክ የሆነ በነገራችን ላይ አይሶሌትድ የሆነ የትግራይን ጉዳይ በአይሶሌትድ መልኩ ለማያዝ ይፈልጋል መንግስት።
ስህተት ነው ብለን ነው የምናስበው። ኮምፕሬሄንሲቭ የሆነ ሀገራዊ የሆነ መፍትሄ ካልታሻ በስተቀር የትግራይንም ህዝብ ይጎዳል። ትግራይ መሰረተ ልማቱ ወድሟል። ያ መሰረተ ልማት መልሶ ለመገንባት ትግራይ ብቻ ተኮር ፖሊሲ ሊያስኬድ አይችልም። ሀገራዊ ፖሊሲ ለውጭዎች የምንላቸው ምንም እንደብቃቸው ነገር የለም። ሀገራዊ ስትራቴጂ ሊኖር ይገባል። ኮምፕሬሄንሲቭ ፒስ ፕላን ሊኖር ይገባል። ከዛ ጀምሮ ሲስፋየር ጀምሮ ሪኮንሲሊዬሽን እያልን እንቀጥላለን። ስለዚህ በዛ ነው መታየት ያለበት እንጂ የትግራይን ለማሳነስ ስለ አፋር ስንናገር፣ ስለ አማራ ስንናገር፣ ስለ ኦሮሚያ ስንናገር የትግራይን ለማሳነስ ሳይሆን የችግሩ ውስብስበትና ጥልቀት ለማሳየት እንደሆነ ነው። የአዲስ ማህበራዊ ሶሻል ኮንትራክት ያስፈልጋል። አዎ፣ ምክንያቱም ከአመሰራራቱ ጀምሮ አሁን የምናያቸው ችግሮች በኢህአዴግ ጊዜ መለስ ብሌም ይደረጋል፣ በመንግስቱ ጊዜ መንግስቱ ብሌም ይደረጋል፣ አሁን ደግሞ አብይ ብሌም ይደረጋል። የስ there are big problems። የሀገሪቷ ችግር ግን ከስር መሰረቱ እየተንደባለለ እየተወሳሰበ ነው የመጣው። ስለዚህ ጦርነት አስቆመን አዲስ ማህበራዊ ግንኙነት መደራደር አለብን። አዲስ ሶሻል ኮንትራክት ሊኖረን ይገባል። ምን አይነት ሀገር ይኖረን? ምን አይነት ኢኮኖሚ ይኖረን? የስልጣንና የሀብት ክፍፍያ በምን መልኩ በድርድርና በስምምነት መሆን መቻል አለበት። አለበለዚያ እንትን ነው የሚሆነው። የኛ ሰው ስልጣን ላይ ስላለ ሪሊ ኦሮሞ በዚህ ይታማል እንዴ? ባይብል ላይ እኮ መጀመሪያ ያመፀው ኦሮሞ ነው። ሌላው ሲያጨበጭብ እኮ ያመፀው መጀመሪያ ኦሮሞ ነው። እኛ እኮ ነን ተረኛ እየተባልን እንወቀሳለን እንጂ የመጀመሪያው ብትር ያለፈው በእኛ ላይ ነው። መጀመሪያ የተቃወመውም የኛ ነው። ኦሮሞ ነው የተቃወመው። ሉጋሚት ይረድ ከሁሉም ቀድሞ። በዚህማ ልትከሱን አትችሉም። ልንከሰስ አንችልም። በዚህ we will not accept this። እንደ ድሮ የዛ ሀገር አሰራር ቢሆን ኖሮ ወንድሜ ዳቦ እስከበላ ድረስ እኔ እያስገሳው መኖር እችላለሁ ማለት እንችል ነበር እኮ እኛ። የአብይና የብልጽግና ጥፋት ትርፉ ምን እንደሆነ እናውቃለን። የህዝባችን መገለል እንደሆነ ስለምናውቅ ለህዝባችን የሚያዋጣው ዲሞክራሲያዊ ግንኙነት ነው። ዲሞክራቲክ ፕሉራሊዝም ነው። አምባገነን አይደለም፣ የማንም የበላይነት አይደለም ብለን ከሁሉም በፊት የተቃወምን ነን። አሁንም ቢሆን ለሀገር የሚበጀው ለህዝብ የሚበጀው ምንድነው ብለን ነው እንጂ ይሄን ያለ ነው ከኔ ስልጣን ላይ ስላለ የሚለው አይደለም። ያ እኛን አይመለከትም። ኦሮሞ በእንቱ ሙርቴሳ ሀየቴፍ ኦሮሞቱ ሙርቴሳ አከ ሆገናት ገሩ ኦሮሞ ከሲታው ከና ጀደ ያደ የሱን ሞ erga bakiyya jechuudha. Waliin dhayaa deemuun barbaannu nuti. Waliin dhayaa waan itti dhamanne duraa dubbadhee bara. Waliin dhayaa Oromoo wanni sii fayyadu gama diinagdeetiin, gama siyaasaatiin, gama nageenyaatiin ka sii fayyadu tokko lama sadi jennee lafa keenya. Har'as lafa keenya, borus lafa keenya, filannollee kanumaan dorgomna, har'allee kanumaan deemna jechuudha. Kanaaf nuti akka paartiitti veeg taanee deemuu hin barbaannu. We are a political party. We are a political organization. We are a partisan organization. Oromoodhaaf imaammanni diinagdee, imaammanni siyaasaa, imaammanni nageenyaa kanaa jennee lafa keenya. Oromoo yookiin nurraa fudhata. Ka biraa immoo kanaa miti jedha saniin dhiyeeffata jechuudha. The question about women participation is legitimate. That the women participation in the leadership is almost non-existent. We tried. You know what the problem is? For women to participate in cell-world politics, particularly in Ethiopian politics, is the most dangerous thing. Let alone in opposition politics, even in the ruling party, the humiliation our sisters go through every day is unbearable. That's why women are far away from leadership. Akka ummata biyya san keessa jiraatutti eegan galeen arge waan kana isinitti nima. Rakkoon mana hidhaatitti qofa osoo hin ta'in jireenya isaanii keessatti paartii biyya bulchuu keessatti bar dubartoonni achi keessa jiran gaafii nutuu akka oppositionitti hin gaafatamne gaafatamu. Waan isaan salphisu, waan isaan xiqqeessu. Kanaaf akka barbaannutti
dubartoota hirmaachisuun baay'ee ulfaataadha siyaasaan biyya guddataa jiranii kun. Kana justify gochuu miti. Environmentii dubartoota tiksu nurture godhu uumuu qabna. Fakkeenyaaf amma hojii raawwachiisuu keessatti dubartii cimtuu tokko qabna. Dubartii cimtuu qabna damee seeraa keenya hoogganti. Central Committee keessatti ittiin gara 20 akkas ta'uu qabna. 50 ta'uu qaba ture. Isaayyuu hollachaa goone sinitti himna. Because we know the kind of brutality that takes place in the system. Kanaf sanin nu hubadha. I'm not trying to justify. Garuu dubartoota akka dhiirota cimsinee hoggansa kan fudhachuu qabda. Hojii kan fudhachuu qabda jennee ugginee itti deemnutti dubartoota keenya riskii akka fudhatan. I don't want, waanan obboleettii yaaf hin barbaanne obboleettii biraatiif hawwuun baay'ee natti ulfaata sinitti hima. Kanaaf waa'ee social contractiin kaasee waa'ee Eertiraan bilisoomte Tigraay bilisoomte waan bareeddu kaafte. Then what? Eertiraan bilisoomte miti Itoophiyaarra. Amma booda rakkoo Itoophiyaa salaam aleikum nagatti jedhee deemanii miti. Itoophiyaan rakkoo Eertiraa ta'uu dhiifte? Eertiraan rakkoo Itoophiyaa ta'uu dhiifte? Hin dhiifne. Eertiraan bilisa baate rakkoo hamaa keessa turte. Amma immoo Eertiraan immoo Itoophiyaadhaaf rakkoo taate. በአማርኛ ልበለው ይሄንን ምክንያቱም ሲሪየስ ኮንቨርሴሽን ያስፈልጋል። እህቴ ጠየቀችው ኤርትራ ነፃ ወጣች፣ ቀጥሎ ትግራይ ነፃ ትወጣለች፣ እኛስ ነው ሪሊ ነፃ ወጥተዋል ወይ? የትግራይ ህዝብ የኤርትራ ህዝብ ያን ሁሉ መስዋዕትነት ከፍሎ ኢትዮጵያ ከሚባለው ውስብስብ ጨቋኝ ሲስተም ራሴን ገላገልኩ እፎ ያለ ኢትዮጵያ የኤርትራ መሆን ችግር መሆኗን አቆመች አላቆመችም? በ5 ነው በ6 ዓመት ውስጥ ተመልሷ ከኢትዮጵያ ጋር ጦርነት ገቡ። ማአት ሰው አለቀ፣ ኢኮኖሚው ደቀቀ፣ ለ20 ዓመት ሲጅ ውስጥ ቆዩ። ኤርትራ አሁን ለምሳሌ ኤርትራ እንድትሄድ የፈቀዱት እነመለስም ሌሎቹ በቃ ከእንግዲህ በኋላ ኤርትራ ለኢትዮጵያ ችግር አትሆንም የሚል ግምት ነበራቸው። ኢት ኮንቲኒው ኤርትራ ኮንቲኒው ቱ ቢ ፕሮብለም ፎር ኢትዮጵያ፣ ኢትዮጵያ ኮንቲኒው ቱ ቢ ፕሮብለም ፎር ኤርትራ። the same will happen to others too. የትግራይም ጉዳይ ቢሆን እስቲ ኬርፉል ክሪኤቲቭ ሶሉሽን ሊያስፈልገን ይሻላል። አንዳንዴ ዲቮርስ ሶሉሽን ሊሆን ይችላል። ሜቢ ሜሪጅ ካውንስሊንግ ሊያስፈልግ ይችላል። እኛ እንደ ኦኤፍሲ ለህዝቦች የሚሻለው መገነጣጠልም አይደለም፣ ዩኒተሪ ሲስተምም አይደለም፣ ፌደራላዊ እውነተኛ ፌደራላዊ ዲሞክራሲያዊ ሲስተም ነው ስንል አስበንበት የሌሎች ሀገሮች ተሞክሮ የኛንም ሀገር ታሪክ የቅርብና የረጅም ጊዜውን አስበነው ነው። ለህዝቦች የሚሻለው አዲስ ሶሻል ኮንትራክት ቢመጣ ነው። ኦሮሞንስ ከነተ ያዱ ቀብደን ዋንጀኑ ከናው ለፉ አካኔ ሜርቃናኒ ከየቻይሩ ማልቱ አክመ የነ ወኒ ቀብሶፍኑ ኑፊ ሚቲ ኢልማን ኬኛፍ